የዚህኛውን የ2026ቱን የዓለም ዋንጫ እችን ማን ከፍ ያደርጋት ነው? በካናዳ በዩናይትድ ስቴትስ እንዲሁም በሜክሲኮ ትብብር ተዘጋጅቶ እየተካሄደ ያለው የ2026ቱ የዓለም ዋንጫ ጨዋታዎቹ ከሚካሄዱባት ከተሞች መካከል አንዷ አትላንታ ናት። ይህ የሚገኝበት አካባቢ ደግሞ ሴንቲኒያል ኦሎምፒክ ፓርክ ይሰኛል። እንደምትመለከቱት ከኋላዬ ሰዎች ሰልፍ ላይ ናቸው። ይህ ደግሞ ምንድነው? ቀጥታ ጨዋታውን ከስቴዲየም መከታተል ለማይችል ታዳሚ እዚህ ፓርክ ውስጥ የተለያዩ የሙዚቃ ኮንሰርቶችን እንዲሁም ምግቦችን፣ መጠጦችን፣ ጨዋታዎችን አንድ ላይ በማድረግ ታዳሚው እየተዝናና ጥሩ ጊዜ እንዲያሳልፍና ጨዋታዎችን እንዲከታተል ታስቦ የተዘጋጀ ፌስቲቫል ነው። አካባቢው ምን ይመስላል፣ ድባቡ ምን ይመስላል የሚለውን ደግሞ በመጠኑ ለእናንተ ላሳያችሁ ሞክራለሁኝ። እሙ ዘዋሪ ነኝ። አብረን እንዞራለን። ዓለም ዋንጫና ኢትዮጵያ ገና ባንገናኝም ኦሎምፒክስ እና ኢትዮጵያ ግን ትልቅ ትስስር አላቸው። እነ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ እነ ደራርቱ ቱሉ፣ እነ ምሩጽ ይፍጠር ብዙዎቹ አትሌቶቻችን ባንዲራችን በዓለም አቀፍ ደረጃ ከፍ ብሎ እንዲውለበለብ ካደረጉበት አንደኛውና ዋነኛው ነገር ኦሎምፒክስ ነው። እንግዲህ እንደምትመለከቱት በር ላይ ትኬቴን ቆርጫለሁ። አሁን ወደዚህ ውስጥ ልገባ ነው። እንግዲህ እናያለን ምን እንዳለ። ይሄ መሀል ሴንቲኒያል ፓርክ አካባቢ የሚገኝ ከተማውን በደንብ አድርጎ የሚያሳይ ክርክሮች ነገር ነው። እንዴት አድርጌ እንደምወጣው እንግዲህ ወሲ እስከ No, we're not going that way. Oh, now make it last. Make it last to the break of day. No matter what people say, live life in a fast lane. Double shot for the gifted, triple shot for the pain. እንግዲህ ፕሮግራሙ እየተዘጋጀበት ያለው ኦሎምፒክ ፓርክ ከላይ ሆናችሁ ስትመለከቱት ሙሉ ገጽታው ይሄ ነው። እጅግ በጣም ሰፊ ነው። የተለያዩ የሙዚቃ ኮንሰርቶች በየጊዜው ይካሄዱበታል። ለልጆች ውሃ መጫወቻዎች አሏቸው። ምንጊዜም ፓርኩ ከዚህ ኢቨንት ውጪ ክፍት ነው። በማንኛውም ሰዓት ይዛችኋቸው መጥታችሁ ልጆቻችሁን፣ ቤተሰቦቻችሁን ጥሩ ጊዜ ማሳለፍ ትችላላችሁ። እንደምትመለከቱት ደግሞ የዓለም ዋንጫውን ለመከታተል ትልልቅ ስክሪኖች ተተክለዋል። ሰውም ይሄንን ለማየት ሰልፍ መያዝ ጀምሯል። በሩ ከመከፈቱ ከ3 ሰዓት ከ4 ሰዓት በፊት ጀምሮ ነው መጥቶ ሰልፍ የሚይዘው ማለት ነው። Don't look at the past, no, we're not going that way. Oh, now make it last to the break of day. No matter what people say, live life in a fast lane. Double shot for the gifted, triple shot for the pain. There you go, drink it up. የ2026ቱ የዓለም ዋንጫ እንግዲህ እንደዚህ እንደምትመለከቱት ከተለያዩ የዓለማችን ክፍሎች የተውጣጡ ማህበረሰቦች በአንድ ቦታ ሰብሰብ ብለዋል ማለት ነው። የአትላንታው ኦሎምፒክ ሴንቲኒያል ፓርክ ደግሞ እንደዚህ ኮንሰርት አዘጋጅቶ ምግብ መጠጥ እየበላችሁ እየጠጣችሁ ጥሩ ጌሞች እየተጫወታችሁ በጣም ጥሩ ጊዜ እያሳለፋችሁ ጨዋታዎቹን በትልልቅ ስክሪኖች እንድትካፈሉ ይህንን ኢቨንት አዘጋጅቷል። አትላንታ አካባቢ የምትገኙ ማህበረሰቦች ይህንን ኢቨንት ሳያልቅ በፊት መታችሁ ለመታደም የምትፈልጉ ከሆነ መግቢያ ትኬታቸው ነፃ ነው። የቪአይፒ ትኬቶችም አሉ። ገዝታችሁ መግባት የምትፈልጉ ከሆነ እኔ የገባሁበት ግን ነፃ ትኬት ነው። ኦንላይን ቀድማችሁ ሄዳችሁ ሬጅስተር ማድረግ ብቻ ነው የሚጠበቅባችሁ። ሳያልቅባችሁ ይሄንን ኢቨንት እንድትካፈሉት እጋብዛችኋለሁ። ከዚህ ሰዓት በኋላ ያሉት ፕሮግራሞች ደግሞ ምን እንደሚመስሉ አብረን እናያለን ማለት ነው። መልካም ቆይታ።
countries have won all their games so far at this World Cup, and here are two of them. Norway in the red, France in the light green, which is something new. France will go on. Dembele! ለምትደግፉት ቡድን ሁሉ መልካም ምኞትን ተመኘሁላችሁ። እስካሁን አብሬያችሁ ስዞር የነበርኩት እሙዘዋል ነኝ። በቀጣይ ዙሪያ እስከምንገናኝ ድረስ ደግሞ ቻናሉን ሼር እና ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኑ። ገንቢ ነው፣ ይጠቅማል፣ ይሄ ይጨመር፣ ይሄ ይቀነስ የምትሉትን ሀሳብ ደግሞ በኮሜንት ሴክሽኖቻችን ላይ አስቀምጡልን። እስከሚቀጥለው እስከምንገናኝ ድረስ ጤና ይስጥልኝ። There you go.